አስተሳሰብ የማይቃረናቸው የሀገርናት እንዲሁም የዜጎች መጠለያ ማህፀን ነበሩ። እኚህ ድንቅ የዘመን ቡራኬ ስብዕና ባጋጠማቸው ህመም ምክንያት ሕክምናቸውን ሲከታተሉ ቆይተው በ94 ዓመታቸው ጥቅምት 9 2018 ዓመተ ምህረት ከዚህ ዓለም ድካም አረፉ። ተቀዳሚ ሙፍቲ ሐጅ ዑመር ኢድሪስ ከአባታቸው ከአቶ ኢድሪስ ዘለቀና ከእናታቸው ወይዘሮ መነን ሽፋው እንደ ኢትዮጵያ አቆጣጠር በ1924 በወሎ ቦረና ገነቴ አካባቢ ልዩ ስሙ ዳሎታ በተባለ መንደር ተወለዱ። ለአባትና ለእናታቸው አራተኛ ልጅ ነበሩ። እናትና አያታቸው በልጅነት ተነጥቀው ነው ያደጉት። በእድገታቸው ወቅትም የመንፈሳቸው ምሪት በቤተሰብ ስስትና ስነ ልቦናዊ ቅኝት ቢታጠርም ውስኑን ሰብረው እስከ ህልፈት የተረቁበት የህይወት ዳና ራሳቸውን ሰጡ። ከምቾት አጸደ ወጥተው ከስጋ ድካም ጋር የሚጸድቁበትን እጣ ፋንታ ገለጡ። እረኛም ገበሬም ነጋዴም ለመሆን የሞከረው ልጅነታቸው መጽደቂያው ፍኖቱ ግን እውቀት ትምህርትና ስርዓት የነገሰበት አምባ ነበር። ይህም በብዙ ፈርጅ የሚገለጥ የሚበየን የሚሰነድ ቡቃያ አለው። ተቀዳሚ ሙፍቲ ሐጅ ዑመር ኢድሪስ ሃይማኖታዊና መንፈሳዊ የእውቀት ዝግጅታቸው እንደሚከተለው ይቀርባል። ሙፍቲ ሐጅ ዑመር ኢድሪስ ገነቴ ዳሎታ ከሼኽ ከማል እሸቴ የቅዱስ ቁርአንን ከፊል ንባብ ተማሩ። ለጋሃዲ ደግሞ ከሼኽ አሊ ገመች የቅዱስ ቁርአንን ንባብ የዓቂዳ ወይም ስነ መለኮትን ትምህርት ገበዩ። ወደ ዳሎታም ተመልሰው ከሼኽ ከማል የሐነፊን ፍቅህ ወይም የስነ ህግ አገባደዱ። ጥላንታ ደግሞ ወደ ሼኽ አሊ አደም አቅንተው ቀሪ የፍቅህ እውቀትን ሰነቁ። ከዛም በመቀጠል ወደ ዳሎታ ተመልሰው ከሼኽ ዩሱፍ ተሰማ የፍቅህን ወይም ስነ ህግን ዝግጅት አጠናቀቁ። በመቀጠል ወደ ቦረና ሄደው በሼኽ ጦሃ በጌ ምድር አማካኝነት የነህው ወይም ሰዋሰው ትምህርትን ጀመሩ። ወደ ከቶም አምርተው በአብይ የዘርፉ መምህራቸው በሼኽ አብዱል ሐሚድ በሽር አጠናቀቁ። ጉዟቸው ወደ ቦሮ ምድር ወደ ቦሮ ገዳ ተቀጣጭተው በሼኽ የሕያ ሰዒድ አማካኝነት የቅዱስ ቁርአንን ተፍሲር ገበዩ። በመጨረሻም በደሴና በአዲስ አበባ ከተማዎች ከሐጅ መሐመድ ሳኒ ሐቢብ ዘንድ የሐዲስ የመንጥቅ የበላጋ የዓሩድ የበዲዕ የእስቲዓራ የመዓኒ የሒከም ትምህርት ዘርፎችን ቀሰሙ። በዚህ ሂደት አይምሯቸውና ልቦናቸውን ካለመለሙ በኋላ መንፈሳዊ ቁመናቸውን ወደ ማነጽ ተሸጋገሩ። ከሼኽ ሐሰን ፍቃዱ የተለያዩ ዕለታዊ ዊርዶች ወይም መዘክሮችን አገኙ። እንደ አብራሂ የሚቆጠሩ እና በዘጠነኛው የኢትዮጵያ ዓሊሞች ሊቀ ሊቃውንት የበላይ ጠባቂ በሰልሳዊ ዳኒ በዳኒዩ ሳሊስ በሼኽ መሐመድ ዘይን በሁሉም የአዝካር የኸልዋ የጽሞናና የተመስጦ ሙሉ ፍቃድን ወረሱ። በሼኽ አሕመድ ኑር አበል ጀማል ጅማ አማካኝነት ቋሚ ተጨማሪ የዚክር ወረቶች የሚካተት እድልን አገኙ። በሼኽ መሐመድ ኮሪብም እንዲሁም በየመናዊው ሼኽ ሰዒድ አሕመድ አሊ የመኒ አማካኝነት መንፈሳዊና መለኮታዊ ቅዱስ ንባቦችን ለመከወን የሚያስችል ችሮታንም አገኙ። ይህም ሂደት በ13 መምህራን ድጋፍ በ35 ተከታታይ ዓመታትን የሙሉ የሆኑት ገና በተማሪነታቸው ምን እንኳን ምቾትና ለእረፍት የቤተሰብን ጥየቃ የግል ትምህርት ክትትልን ትኩረታቸውን ቀንሰው ለእኩዮቻቸውና ለበታቾቻቸው እውቀት ያካፍሉ ነበር። በዳሎታ በጥላንታ በከቶ የእውቀት ማዕከላት የከፍተኛ ደረሳ ማዕረግ አግኝቶ በርካታ ዓሊሞችን ማስተማር ችለዋል። በእውቀት መምህሮቻቸው ተገምግመው ተመጣጣኝ የመምህርነት ቁመና ሲያገኙ በ1958 በ1959 በ1960 ከሶስት መምህሮቻቸው የመምህርነትን ፍቃድ ወይም ኢጃዛን አገኙ። በአዲስ አበባ ከተማ በ1960 ጀምሮ እስከ መስከረም 2018 ድረስ በአንዋር እና በኑር መስጊዶች በበኬና በሰፈራ አካባቢ ባቋቋሟቸው የእውቀት ማዕከላት
እልፍ አእላፍ ከሁሉም የኢትዮጵያ ክፍል የሚጎርፍ እውቀት ፈላጊዎችን ያስተምሩ ለመምህርነትም አብቅተው ያሰማሩ ነበር። ይህንን ሲያደርጉ ከየትኛውም አካል ደሞዝ ሳይጠይቁ በተለይም ኑሯቸውን ማደላደል ከቻሉበት ጊዜ ወዲህ ደግሞ የደረሳዎቻቸውን መሰረታዊ ፍላጎት ራሳቸው እያሟሉ ያገለግሉና ትውልድን ያለሙ ነበር። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ የእውቀት፣ የሃይማኖት፣ የማህበራዊ አገልግሎት የሚሰጡ ተቋማትን በመመስረት የላቀ ተሳትፎ አላቸው። በ15 ዓመታቸው አንድ መስጂድ፣ አንድ ኸልዋ፣ አንድ የሼኻቸውን የመኖሪያ ቤት ብቻቸውን በግል ጉልበትና ግብአት መመስረት ችለዋል። ከዚያም ወዲህ እስከ ህልፈታቸው ወቅት በአዲስ አበባ 9 መስጂዶችን በገጠሩ የኢትዮጵያ ክፍለ በመቶዎች የሚቆጠሩ በርካታ የእውቀትና የአምልኮ ተቋማትን በቀጥታና በሙሉ ድጋፍ እንዲሁም በማስተባበር መስርተዋል። በ1967 የኢትዮጵያ ሙስሊሞች ጠቅላይ ምክር ቤት ሲቋቋም ከተቀዳሚ አባላት መካከል በመሆን በተቋም ግንባታም ሂደት እስከ 2014 ድረስ ደማቅ አሻራን አስቀምጠዋል። ለተቋሙ ህጋዊ ተክለሰውነትን በማጎናጸፍ ጥረት ውስጥም የጎላ ስኬት አስመዝግበዋል። የእስላማዊ ባንክን፣ ሚዲያዎችን፣ የበጎ አድራጎት ድርጅቶችን እንዲመሰረቱና እንዲስፋፉ የሚበረታታ ተጠቃሽ የሆነ ልፋትን አድርገዋል። ሙፍቲ ሐጂ ዑመር ኢድሪስ በደረስነታቸው ወቅት የተለያዩ የእውቀት ማዕከላትን ለረጅም ጊዜ አሞጣይ ወይ አስጠኝ ሆነው ደረሳዎችና የእውቀት ማዕከላትን መጥተዋል፣ አስተዳድረዋል። በ1960 ጀምሮ በኑር መስጂድ ለ16 ዓመታት በምክትልነትና ለ3 ዓመታት በዋና ኢማምነት እንዲሁም በ1967 የቀዳሚው እስልምና ጉዳይ ጠቅላይ ምክር ቤት መስራች አባል፣ የቀዳሚው የኢትዮጵያ ዓሊሞች ጉባኤ ሰብሳቢ፣ የቀዳሚው የኢትዮጵያ ዓሊሞች ፈትዋ ኮሚቴ መስራችና አባል እንዲሁም የሀገር አቀፍ ዑለማ ጉባኤ ሰብሳቢና ሙፍቲ የነበሩ ሲሆን በዚህ ወቅት በ11 ዓመታት ውስጥ በ58 የኢትዮጵያ ከተማዎች ተዘዋውረው በሙስሊሞችና እንዲሁም በሙስሊሞችና በሌሎች እምነት ተከታዮች መካከል ከ130 በላይ ቅራኔዎችን እና ግጭቶችን ለመፍታት ችለዋል። እንዲሁም የአዲስ አበባ እስልምና ጉዳዮች ጠቅላይ ምክር ቤት ምክትል ሰብሳቢና ለ9 ዓመታት ዋና ሰብሳቢ፣ የኢፌዴሪ እስልምና ጉዳዮች የሐጅና ዑምራ ዘርፍ እንዲሁም የዳዕዋና ኮሚቴ ዋና ሰብሳቢ፣ ከ2011 እስከ 2004 ደግሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት። እነዚህና በሌላ በኩል በብሔራዊና የሰላም፣ የእርቅ፣ የሽምግልና፣ የአስቸኳይ ጊዜ እርዳታ ኮሚቴዎችና ቡድኖችን አባልና አስተባባሪ በመሆን ያገለገሉበት አጋጣሚ ሰፊ ነው። ሙፍቲ ሐጂ ዑመር ኢድሪስ በደረሳነት ዘመናቸው ድምሩ ከ370 በላይ ድርሳናትን በእጃቸው ገልብጠው ወይም ኮፒ አድርገው ጽፈዋል። ከ80 በላይ የአረብኛ እንዲሁም የአጀም ግጥም መድዶችን አዘጋጅተዋል። እንዲሁም ለህትመት ያልበቁ የኢትዮጵያ ዓሊሞች ዝክረ ታሪክ በአረብኛ፣ የራሳቸውን ግለ ታሪክ በአረብኛ፣ 7 የአማርኛ ትርጉም መጽሐፍትን፣ የቅዱስ ቁርአን የአማርኛ ሰፊ ማብራሪያ ትንታኔንም አዘጋጅተዋል። ከዚህ ዓለም ባሻገር የቅዱስ ቁርአን ትንታኔን ጨምሮ ሌሎች የነጻ መሰናዶዎችን ከ360 የሚበልጡ ሲዲዎችን እንዲሰነድ አስችለዋል። ሙፍቲ ሐጂ ዑመር ኢድሪስ እንደ ገለልተኛ ፀሐይ አንጸባራቂ የህይወት መርሆች ነበሯቸው። ሰውነት ይቀድማል፣ ፈጣሪን አናምነው፣ እንስሳ አምሳያውን በማይጎዳበት ስነ ተፈጥሮ ሰውን እንዴት ይጎዳል? የሀገር ችግር በጥሩ መሪ በጥሩ ተመሪ ይቀረፋል። ሰውን የሚጠቅመው ወይም የሚጎዳው ዘሩ ሳይሆን ስራው ነው። አንድነት ይበጃል፣ መተባበር ይጠቅማል። ሳይርበን አንበላም፣ ስንበላም እስክንጠግብ አንበላም የሚሉና በቀላሉ ጽንሰ ህሊናን ዘልቀው ልቦናን ጥሰው የሚቆጣጠሩ የህይወት መርህ ነበራቸው። እንስሳ አምሳያውን በማይጎዳበት ስነ ተፈጥሮ ሰውን እንዴት ይጎዳል?
የሀገር ችግር በጥሩ መሪ በጥሩ ተመሪ ይቀረፋል። ሰውን የሚጠቅመው ወይም የሚጎዳው ዘሩ ሳይሆን ስራው ነው። አንድነት ይበጃል፣ መተባበር ይጠቅማል። ሳይርበን አንበላም፣ ስንበላም እስክንጠግብ አንበላም የሚሉና በቀላሉ ጽንሰ ህሊናን ዘልቀው ልቦናን ጥሰው የሚቆጣጠሩ የህይወት መርህ ነበራቸው። ሰርቶ በማብላት ጠንክሮ በመስራት አግኝቶ በማካፈል ለሌሎች በመኖር ተግባራቸው ሕያው ተምሳሌት ናቸው። ኢትዮጵያን ካንደበታቸው ሳይዘነጉ ከዱዓቸው ሳያጎድሉ የእንባ ዘለላቸውን ሳይከትሩ ለሀገር ታምነው በሀገር ፍቅር ተሸምነው ኖረዋል። በአድዋ የተሰዉ አጎታቸውን አርበኛ ፋሪስ ቱፋን በክብር ኩራት ከማመስገን ጀምሮ በታላቁ ህዳሴ ግድብ ዙሪያ ከግብፃውያን አቻ ሊቀ ሊቃውንት ጋር በአደባባይ እስከ መሟገት የሚወሳ ተጨባጭ በረከት አላቸው። በአስቸጋሪ ወቅቶች ለሁሉም ኢትዮጵያውያን የሚበጅ አቅጣጫ በመስጠት መንፈሳዊ ግሳጼና ለበጎ ሥራ ቡራኬ በመለገስ ለሀገር ሽግግር እንዲሁም መረጋጋት ንጹሕ ድርሻ አላቸው። ለሀገር ልማት ለውጥ እና እድገት ሁለተኛቸውን ተባባሪ የማደርጋቸው ሚስጥር የሀገር ፍቅር ነው። ከ12 የሚበልጡ የመካከለኛ ምስራቅና ምዕራብ ሀገራትን በተዘዋወሩበት ወቅትም ሀገራቸውን ባህላቸውን የሚያፈነጥቅ መልእክትና አለባበስ ከማቅረብም ተቆጥበው አያውቁም ነበር። አዲሱ ትውልድም ሀገሩን እንዲያፈቅር እንዲወድ ሁሉም ዜጋ ለሀገሩ እንዲተባበር ከመምከር የታቀቡበት ጊዜም አልነበረም። በቀደም ከፍተኛ ማዕረግና ምስክርነት ያገኙት ለ10 ዓመታት ባበረከቱት ነፃ ሁለንተናዊ ግልጋሎቶች በሁሉም ኢትዮጵያዊ ዜጋ እንዲሁም ሃይማኖተኛና ፖለቲከኛ ዘንድ አንጸባራቂ ልባዊ ምስጋና የተጎናጸፉት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በ1966 በመሰረቱት ትዳር 9 ልጆችን ያፈሩ ሲሆን እልፍ አላፍ ዓሊሞችና ደረሳዎችን እንዲሁም የእውቀት ማዕከላትን መተካት ችለዋል። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በእግራቸው ተጉዞ ያከናወኑትን ጨምሮ 40 ጊዜ የሐጅ ስነ ስርዓቶችን አከናውነዋል። እስከ መስከረም 2018 ድረስ አካላዊ አእምሮአዊ መንፈሳዊ ብቃታቸውን እጅግም የተሟላ ነበር። ከሳምንታት በፊት ባጋጠማቸው ድንገተኛ ህመም ምክንያት የሕክምና ክትትል ሲያደርጉ ቆይተው ዕለተ እሁድ ጥቅምት 9 2018 ከዚህ ዓለም በሞት አርፈዋል። አላህ የጀነት ያድርጋቸው። ህዝበ ሙስሊሙም አርአያ ትውፊታቸውን ያስቀጥል። የሀገር መሪዎችም የሃይማኖት አባቶችም ሙፍቲና መሰሎቻቸውን የደከሙለትን ሰው ተኮር እሴትን የዘውትር መመሪያ አድርገው መንፈሳዊ መሪያቸውን ያስታውሱልን። ለሀገር ሰላምና እድገት የመንፈሳዊ መሪ አርአያ ይቀጥል። ሰላምና ፍቅር ለሁላችንም ይስፈን። አሚን። አላሁ አክበር።